ሻሎም ቅዱሳን የተከበራችሁና እህቶቼና ወንድሞቼ ዛሬም እንደተለመደው ይላችሁ መጣሁት የሉቃስ ወንጌል ምዕራፍ 9 ላይ ደርሰናል። በዚህ ክፍል ላይ ስንመለከት ብዙ ተአምራቶች የተደረጉበት ብዙ ሰዎች የተፈወሱበት ክፍል ነው። በዚህ ክፍል ከ1 እስከ 6 ላይ ያለውን ስናይ ኢየሱስ ደቀ መዛሙርቱን ሲልካቸው ባዶ እጃቸውን አልነበረም። የተሰጠውን ጸጋ በአጋንንት በደዌ ላይ ስልጣንን ተሰጥቷቸው እግዚአብሔር ለሚልከው ሰው የሚያስፈልገውን ኃይል ይሰጣል። በቁሳቁስ ላይ ሳይሆን በላኪው በክርስቶስ ላይ መታመንን ያስተምረናል። ሌላኛው ደግሞ ወንጌልን ስንሰብክ በራሳችን ችሎታ ሳይሆን በተሰጠን ሰማያዊ ስልጣን መቆም እንዳለብን ያሳየናል። ቀጣዩ ደግሞ ከ7 እስከ 21 ያለው የክርስቶስን ማንነት ክርስቶስ ማን ነው እያለ ህዝቡም ሁሉም ግራ የተጋባበት ክፍል ነው። በዚህ ክፍል የኢየሱስ ማንነት ጥያቄ ውስጥ ገብቷል። ሄሮድስ ግራ ተጋብቷል። ህዝቡም በተለያየ መንገድ ይገዙታል። የሰዎች አስተያየት አንዳንዶቹ ኤልያስ፣ አንዳንዶቹ ደግሞ ዮሐንስ መጥምቁ ነው ይላሉ። ጴጥሮስ ግን ምስክርነትን መስክሯል። አንተ የእግዚአብሔር የተቀባ ክርስቶስ ነህ ሲል ቁጥር 20 ላይ ተናግሯል። ተግባራዊ ነጥቡን አለምሳሌ ኢየሱስ የሚለው ሳይሆን እኛ በግላችን ኢየሱስ ለእኔ ማን ነው የሚለውን ጥያቄ መመለስ እንዳለብን ያስገነዝበናል። ቁጥር 10 እስከ 17 ያለው ደግሞ ተአምራትና የፍቅር አገልግሎትን ያስተማረበትና ብዙ ተአምራቶችን ያደረገበት ክፍል ነው። 5000 ሰዎችን የመመገብ ተአምር አድርጓል። በዚህ ክፍል ኢየሱስ ህዝቡን ተቀብሎ አስተማራቸው፣ ፈወሳቸው። ከዛ በኋላ ጥቂቷን 5 እንጀራ 2 ዓሣ ባርኮ ለብዙዎች ያተረፈረፈበት ክፍል ነው። ያለንን ጥቂት ነገር ጊዜ፣ ገንዘብ፣ ጉልበት በእግዚአብሔር እጅ ላይ ስንሰጥ ለብዙዎች የሚተርፍ በረከት ይሆንልና ከቁጥር 23 እስከ 27 ያለ ደግሞ ይህ ክፍል እውነተኛ ደቀ መዛሙርት እንዴት ነው የሚለውን የምናይበት 3 ዋና ነገሮች እናያለን። 3 መስፈርቶችም ራስን መካድ፣ መስቀሉን መሸከም፣ መከተል የሚሉት ናቸው። ራስን መካድ ማለት የራስን ፍቃድ ለእግዚአብሔር ማስገዛት ማለት ነው። መስቀሉን መሸከም ማለት ደግሞ ስለ እውነትና ስለ ወንጌል የሚመጣውን መከራ በትዕግስት መቀበል ማለት ነው። መከተል ማለት ደግሞ የክርስቶስ ፈለግ መከተል ማለት ነው። ተግባራዊ ነጥብ ዓለምን አትርፎ ነፍስን ማጣት ትርፍ ኪሳራ መሆኑን ያስተምረናል። ቀጥሎ ደግሞ እስከ 28 እስከ 26 ያለው የክርስቶስን ክብርና የመገለጥ ነው። ምክንያቱም ኢየሱስ ክርስቶስ ክብሩን ለ3 ደቀ መዛሙርት የገለጠበት ክፍል ነው። የሰማይ ምስክርነትን የመረጡት ልጄ ይህ ነው እርሱን ስሙት የሚል መጣ። ትኩር ብለው ሲመለከቱ ሙሴ፣ ሕግና ኤልያስ ነቢያት መጥተው በክርስቶስ ፊት ማለፋቸው ክርስቶስ የሕግና የነቢያት ፍጻሜ መሆኑን ያሳየናል። ደቀ መዛሙርቱ ብዙ ድካም ውስጥ ነበሩ። እምነት ማጣት፣ ጋኔን ማውጣትና አልቻሉም ነበረ። ምክንያቱም የስልጣንን ማን ይበልጣል ብለው ተከራከሩ። ሳምራውያኑን ደግሞ እሳቱ ወርዶ ያጠፋቸው እያሉ ነበረ። ታላቅነት በትህትናና ሌላውን ደግሞ ማገልገል ውስጥ እንደሆነ እንደ ሕፃን መሆን። የሚቀጥለው ደግሞ ከቁጥር 57 እስከ 62 ያለው ኢየሱስን ለመከተል ሰበብ የሚፈልጉ ሰዎችን ይመልሳል። ያለመለዋወጥ፣ ያለመቀያየር፣ ያለመወላወል መከተል እርፍ በእጅ ይዞ ወደ ኋላ የሚመለከት የለም። ቀጣዩ ክፍላችን ደግሞ ከቁጥር 57 እስከ 62 ያለው የመከተል ቁርጠኝነትን ነው የምናየው። ኢየሱስ ለመከተል ሰበብ የሚፈልጉ ሰዎችን ይመልሳል። ያለመወላወል መከተል፣ እርፍ በእጅ ይዞ ወደ ኋላ ላለመመልከት፣ ተግባራዊ ነጥብ ለእግዚአብሔር መንግስት ቅድሚያ መስጠት ማለት ነው። ቤተሰብ፣ ሀብትና ምቾት ቆጥረው በኋላ መሆኑን አለባቸው። ኢየሱስ ክርስቶስ ዛሬም ተከተለኝ ነው የሚለን። ኢየሱስ ክርስቶስን ዛሬም ተከተለኝ ይላል። መከተል ግን በምኞት መንገድ ሳይሆን በመስቀሉ መንገድ ነው። ኃይልና ስልጣኑ ተሰጥቶናል። እኛ ግን በልባችን ትህትናን፣ በእጃችን ደግሞ እርፉን ተልኮውን ይዘን ወደ ኋላ ሳንመለከት ልንይዝ ይገባል። አሜን። ወደ ቀጣዩ ክፍል